አንዱ የገጠመው ሲናገር እንዲህ ይላል። የአስርን ሰላት ሰግጄ መስጂድ ውስጥ ተቀምጫለሁ። ከወዲህ ወደ አይኖችን እያማተርኩኝ ይዛዛራለሁ። አጠገቤ ትንሽዬ ልጅ ተቀምጧል። እጆቹ ወደ ሰማይ ዘርግቶ እንዲህ ይላል፣ ጌታዬ ሆይ እኔና ሙሐመድን አስታርቀን፣ አንድ ላይ እንድንጫወትም አድርገን፣ ወደ ቀድሞ ወዳጅነታችን እንመልሰን ይላል። አላህ ለዱዓ ምላሽ የሚሰጠኝ ይመስላል አልኩት ወደ ጆሮው ጠጋ ብዬ። እንዴታ! ከጓደኞቼ መካከል ከአንዳቸው ጋር ስጣላ እጅን ዘርግቼ አላህን ማጸነዋለሁ። ጌታዬም አያሳፍረኝም፣ አስታርቆ ጓደኝነታችንን ይመልስልናል አለና ትንፋሽን ሰበሰበ። ንግግሩን ቀጠለ። አባቴ ዱዓ ማንኛውንም ነገር ማድረግ እንደሚችል ነግሮኛል አለ። በልቡ ንጽህና ተደመምኩ። ንግግሩ እጆችን ዘርግቼ አላህ እንድማጸነው አስገደደኝ። ሕፃኑ ዱዓዬን እስክጨርስ ጠብቆ ከማን ጋር ተጣልተህ ነው አለኝ። ፈገግ አልኩና ከብዙ ሰዎች ጋር ተጋጭቻለሁ ስለው አትፍራ፣ አላህ ለሁሉም ጊዜ አለው፣ እሱ ለሁላችንም በተመሳሳይ ጊዜ መልስ መስጠት ይችላል። ይህንንም የነገረኝ አባቴ ነው አለኝ። ፈገግ አልኩና ከብዙ ሰዎች ጋር ተጋጭቻለሁ ስለው አትፍራ፣ አላህ ለሁሉም ጊዜ አለው፣ እሱ ለሁላችንም በተመሳሳይ ጊዜ መልስ መስጠት ይችላል አለኝ። ይህንንም የነገረኝ አባቴ ነው አለኝ።